ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች ዛሬ አዳዲስ መረጃ ይዤላችሁ መጥቻለሁ። ታህሳስ 27 ቀን 2018 ዓ.ም እንደሚታወቀው እንግዲህ በአማራ ክልል ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች የህዝብና የመንግስትን የሰላም ጥሪ እየተቀበሉ ከቀን ወደ ቀን በርካታ ቁጥር ያለው ታጣቂ እየገባ መሆኑ ይታወቃል። በተለይም በጎንደር በሰሜን ጎንደርና ደቡብ ጎንደር አካባቢ እጅግ በርካታ ቁጥር ያላቸው በተለያየ ቦታ በተለያየ ሰዓት መግባታቸውን እንደቀጠሉ ነው። ዛሬም በተመሳሳይ 256 የፋኖ ታጣቂዎች የመንግስትና የህዝብን የሰላም ጥሪ ተቀብለው 256ም ከነሙሉ ትጥቃቸው በሰላም መግባታቸው ተሰምቷል ማለት ነው። በሰሜን ሸዋ በዝርዝር የምናየው ነው የሚሆነው። አብራችሁኝ ቆዩ። ወደ ዝርዝር መረጃው ስናልፍ በተሳሳተ መንገድ በጫካ የነበሩ 256 ታጣቂዎች ለሰራዊቱ እጅ መስጠታቸው ተሰምቷል። ዛሬ ታህሳስ 27 ቀን 2018 ዓ.ም በሰሜን ሸዋ ዞን በዋራ ጅርስ ወረዳ በተሳሳተ መንገድ ተሰማርተው ህብረተሰቡን ሲያውቁ የነበሩ 256 የጽንፈኛው ቡድን አባላት ከነሙሉ ትጥቃቸው ለሰራዊቱ እጅ መስጠታቸውን የስድስተኛ እዝ አዋሽ ኮር አዛዥ ብርጋዴር ጄኔራል መስፍን በየነ ተናግረዋል። አዛዡ በወረዳው በተደጋጋሚ ከህብረተሰቡ ጋር በርካታ ውይይቶችን በማካሄድ በተሳሳተ መንገድ ጫካ የገቡ የቡድኑ አባላትና አመራር እጃቸውን እንዲሰጡ ማድረግ መቻሉን ገልጸዋል። ኮሩ በተሰማራበት የግዳጅ ቀጠና የተሰጠውን ተልዕኮ በጀግነት እየፈጸመ እንደሚገኝ የገለጹት ጄኔራል መኮንኑ የሰላም አማራጭ ተጠቅመው ወደ ሰላም ለመምጣት የሚፈልጉ ሁሉ አሁንም በሩ ክፍት ነው ብለዋል። የሰሜን ሸዋ ዞን ፖሊስ መምሪያ አዛዥ ኮማንደር ጸጋይ ቶላ ለሀገራችን የሰላምና ደህንነት ሲል ሰራዊቱ እየከፈለ ያለው መስዋዕትነት ከፍተኛ መሆኑን ገልጸው በቀጠናው እየተንቀሳቀሱ የሚገኙ ቡድኑን ለሰራዊቱ እጅ እንዲሰጡ እየተሰራ ያለው ስራ ተጠናክሮ እንዲቀጥልም ገልጸዋል። በተመሳሳይ በሰሜን ሸዋ ዞን በሄዱ አቦቴ ወረዳ ሲንቀሳቀሱ የነበሩ የሸንዴ ቡድን አባላት የሰላም አማራጭ በመፈለግ ለሰራዊቱ እጃቸውን እየሰጡ መሆናቸውን ክፍለ ጦሩ ምክትል አዛዥ ሻለቃ ጫሌ ደርባ ተናግረዋል። ወደ ሌላኛው መረጃችን ስናልፍ እንግዲህ ኢትዮጵያን ጨምሮ የብሪክስ ሀገራት የባህር ኃይል የጋራ ልምምድ ሊያደርጉ መሆኑ ተሰምቷል። በሚቀጥለው ሳምንታት የሚከናወነው ይህ ልምምድ የሚደረገው በደቡብ አፍሪካ የባህር ክልል ውስጥ ሲሆን ልምምዱንም የምትመራው ደግሞ ቻይና ናት ተብሏል። የደቡብ አፍሪካ መከላከያ ኃይል ሮቤ ዕለት ባወጣው መግለጫ ይህ ልምምድ ዌል ፎር ፒስ 2026 የሚል መጠሪያ እንደተሰጠው ገልጾ ከብሪክስ የተወጣጡ የባህር ኃይሎችን ለጋራ የባህር ደህንነት ስራዎችና ለተቀናጀ የተግባር ልምምድ እንደሚያሰባስብ አስረድቷል። መከላከያ እንዳስታወቀው ይህ ልምምድ የሚካሄደው ከጃንዋሪ 9 እስከ ጃንዋሪ 16 ባሉት ቀናት ውስጥ ነው ተብሏል። የደቡብ አፍሪካ መከላከያ ኃይል በልምምዱ ላይ የሚሳተፉት ሀገራት እነማን እንደሆኑ በዝርዝር ባይገልጽም አንዳንድ ሚዲያዎች ግን ሩሲያና ኢራን ተሳታፊ እንደሚሆኑም በመናገር ላይ ናቸው። እንዲሁም ኢትዮጵያና ኢንዶኔዥያም የዚህ ልምምድ አካል እንደሚሆኑ እየተዘገበ ይገኛል። ከዚህም ቀደም ቻይናና ሩሲያ በደቡብ አፍሪካ ባህር ላይ 2 ጊዜ ባህር ኃይል ልምምድ ያደረጉ ሲሆን ሶስተኛው ልምምድ በኖቬምበር ወር 2025 ለማድረግ አቅደው ነበር። ይሁን እንጂ ይህ ጊዜ የቡድኑ 20 አገራት ስብስብ በጆሃንስበርግ የተካሄደበት በመሆኑም ልምምዱን ለሌላ ጊዜ ማራዘማቸው ማስታወስ አይዘነጋ። በሚቀጥለው ሳምንታት ለሚከናወነው ለዚህ ልምምድ ቻይና ታይፕ 052 ዲኤኤል የተሰኘውን ሚሳኤል ተሸካሚ መርከቧን እያንቀሳቀሰች ሲሆን መርከቡ በኤደን ባህረ ሰላጤ አልፎ አሁን ኬንያ ሞምባሳ ወደብ ይገኛል ማለት ነው። በሞምባሳ መጠነኛ ጥገና ከተደረገለት በኋላ ወደ ደቡብ የሚያደርገውን ጉዞ የሚቀጥል ይሆናል ተብሏል። ወደ ቻናል ቤተሰቦች ለሰዓቱ የደርሱኝ አዳዲስ መረጃዎች እነዚህ ናቸው። በሌላ አዳዲስ መረጃ መለስ ነው የሚሆነው። ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቻናሌን ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ